መዳም ቤት ውስጥ ሆናችሁ ተስፋ የቆረጣችሁ ልትኖሩ ትችላላችሁ። እኔ እንደናንተ መዳም ቤት ሆኜ በጣም ተስፋ የቆረጥኩበት ጊዜ ነበረ። በቃ የሚያልፍ የማይመስለኝ ጊዜያቶች፣ ቁጭ ብዬ ከሰው ጋር ማወራበት ጊዜ ያለ እስከማይመስለኝ፣ መዳም ቤት ሆኜ የሚያልፍልኝ እስከማይመስለኝ ድረስ ማለት ነው። አንዳንድ ጊዜ ያላሰብነውን እግዚአብሔር ይስጠን ማለት ጥሩ ነው። ትልቅ ምርቃት ነው በነገራችን ላይና እኔ የተመኘሁት የሰው ሱቅ እንድሰራ ነበረ መዳም ቤት ሆኜ ቢያንስ እንኳን ከመዳም ቤት ወጥቼ ያው ታውቃላችሁ አላርሙ ስራው እንቅልፉ ምኑ በቃ በጣም እንትን ነው። መዳም ቤት ሆነን ብዙ ጊዜ ስንቆዩ ፀሐይ ይናፍቀናል፣ ሰው ይናፍቀናል። ሀገር ቤት እንኳን ሄደን እኮ ከመዳም ቤት ወጥተን ሀገር ቤት ስንሄድ ሰውን እንደ እብድ ነው ሰላም የምንለው። እቺ ማብዳ ነው የመጣችሁ ነው የምንባለው ብዙ ጊዜ ስለ እውነት እናውራ ከተባለና ምንድነው መዳም ቤት ውስጥ ሆኜ የተመኘሁት የሰው ቤት ሱቅ ተቀጥሬ ቢያንስ እንኳን በሰራው ብዬ በጣም ስመኝ ነበር። ሰው ቤትም ተቀጠርኩ፣ ወጣው፣ የራሴንም ሱቅ ከፈትኩ፣ የራሴንም ስራ ሰራው። እንግዲህ ይሄንንም ደግሞ ይሆናል ብዬ አስቤ አይደለም፣ እግዚአብሔር ግን አሰበልኝ ያደረገልኝ እና እኛ ከምናስበው በላይ እግዚአብሔር ያስብልናልና ሳታስቡ በጣም ብዙ ነገሮችን በህይወታችሁ ውስጥ እግዚአብሔር የሆነ ነገር ማድረግ ከፈለገ ሰከንድና ሰዓት አይፈጅበትም እና ያልፋል። ማያልፍ ነገር የለም። ዛሬ ላይ ተስፋ አትቁረጡ። እሺ ባላችሁት ነገር ግን አመስግኑ። ሁሌ አመስጋኝ መሆን አለባችሁ። ኦኬ ሁሌ አመስግኑ። በህይወታችሁ ውስጥ የምታማርሩ ከሆነ ውዱ ባሌ እንዴ ነው የሚለው ምሬትን ነው የሚያመጣው ይላል። ደስታን ያመጣል። መቼም የማይጠፋኝ እሱ ቃል ምሬት አታውሪ ይላል ሁሌ ማለት ነውና ከሱ የተማርኩት ነው። ሀዘንን ያመጣል፣ ደስታን ያመጣል፣ ለቅሶን ያመጣል። በህይወታችሁ ውስጥ መቼ ማለት ባላችሁት ነገር አመስግኑ። አንቺ 1000 ድርሃም ተከፍሎሽ ያዘንሽ እዛ ግን ማለት ነው የሐኪም ቤት መድኃኒት መግዣ አጥቶ አልጋ ላይ ተኝቶ ማንም ዞር ብሎ ሳያየው በጣም ብዙ የሚሰቃዩ በጣም ብዙ ሰዎች አሉ። እነሱን አይተሽ በራስሽ ደስተኛ መሆን አለብሽ። እሺ ደስተኛ ሁኑ። በህይወታት ባላችሁት ነገር አመስጋኝ ሁኑ። 1 ብር ኑሮሽ ያላመሰገንሽ 100 ብር ሲኖርሽ አታመሰግኝ። አመስጋኝ ሁኑ። አምላኬ ሆይ የሰጠኸኝን ሁሉ ስላልሰጠኝም አመሰግናለሁ። ምክንያቱም አንዳንዴ እዚች ምድር የሚጠቅመንና የማይጠቅሙን ነገሮች አሉ። ጠይቀን አንድ ሰው ጸልዮ አምላኩን ጠይቆ ካልተሳካለት ወይ ካልሆነ የጠየቁሽ ነገር ካልሆነ ከነጭራሹ ካልሆነ ላንቺ የማይጠቅም ነገር ነው። ቆይቶ ከሰጠሽ ደግሞ ትዕግስትን ላይ ያስተምርሽ ነው። ኦኬ ቶሎ ከሰጠሽ ደግሞ እምነት ነው። ልንገራችሁ ብዬ ነው እኔ ያው ከገባችሁ ብዬ ነውና ያልፋል። በአንዲት ሰከንድና በአንዲት ደቂቃ ውስጥ ህይወታችሁ ውስጥ የሚቀየሩ ብዙ ነገሮች ሊኖሩ ይችላሉ። ኦኬ ለዛ ተስፋ አትቁረጡ። ሌላኛው ነገር ምን ማለት ፈልጋለሁ፣ መዳም ቤት ውስጥ ሆናችሁ ተስፋ የቆረጣችሁ ልትኖሩ ትችላላችሁ። እኔ እንደናንተ መዳም ቤት ሆኜ በጣም ተስፋ የቆረጥኩበት ጊዜ ነበረ። ባዶ ከሆነ 14 አመት መቆየታችሁ ምንድን ነው ፋይዳው? ይጠቅማችኋል። ሰው እቤት መስራት ካለበት ህይወትሽ ይለወጥ ካለ በሰው ሀገር ላይ እግዚአብሔር ሰኮንድ አይፈጅበትም። ደግሞ አንዳንድ ልጆች መጥተው በጣም ጎበዝ ናቸው፣ ስማርት ናቸው፣ ብራቸውን ሴፍ አድርገው በ2 አመት ውስጥ መሰረታቸውን አውጥተው ቤታቸውን የሚያስተካክሉ ሰዎች አሉ። በ3 አመት በ4 አመት አገሯ ትገባለች። ማክሲመም ቢፈጅባችሁ ቤት ለመስራት ከ3 አመት እስከ 4 አመት፣ ከዛ በላይ ይፈጅባችሁ ምንድን ነው መጅለጥለጥ 10 አመት ያለ ምንም በድኑ ናችሁ 14 አመት 10 አመት ግን እጃችሁ ላይ ገንዘብ የለም። ከእጃችሁ ላይ የሚበላው ነገር አለ ወይ? እጃችሁ ላይ ምንም ገንዘብ የለም። ለምን ትሰራላችሁ ታዲያ? ሀገራችሁ ግቡና ውለዱ። እሱም አንድ ጸጋ ነው፣ አንድ በረከት፣ አንድ ገንዘብ ነው። ራሱ ገዝተሽ የማታገኙ ከእግዚአብሔር የሚሰጥሽ ውድ ስጦታ ልጅ ነው። በልጅሽ እንኳን ገብታችሁ ውለዱ። በተለይ 5 አመት 6 አመት 7 አመት ምንም ከእጃችሁ ላይ የሌላችሁ ገንዘብ የሌላችሁ ግብ ወደ ሀገራችሁ ሊስትሮም ጠርጋችሁም ቢሆን ታድራላችሁ። ምንም ችግር የለም። አንዳንዴ እኮ ድሎት የማይመቸው ሰው አለ። ሲደላችሁ በዛው ሴት ልጅ የወንድ ልጅ እጅ ማየት የለባትም።
ሰርተሽ ግቢ ወተሽ ግቢ አረብ ሀገር የሰራችሁትን እያንዳንዱ ነገር ቢዝነስ ላይ አውሉ ኢትዮጵያ ሄዳችሁ የራሳችሁን ቢዝነስ መስራት አለባችሁ ወደዳችሁም ጠላችሁም ማለት እያነቀሽ ዋጥ አድርጊያት ነገ ማንንም ሰው የካርድ ብትጠይቂም ይሞላልሽ የለም ወደርሽም ጠላሽም ማለት ነው ገባሽ አይደል የካርድ የ5 ብር ካርድ የሚሞላልሽ የለም ለራስሽ ያለሽው ራስሽ ነሽ አንቺ ትንሽ እየሳቅሽ ብትሄጂ ራሱ አብዳ ነው የመጣችው ነው የሚሉሽ አብዳ መጣች እቺ መጤነኛ አይደለችም እንኳን ሌላ አይደለም እኮ ሰው ልጅ ናፍቆሽ ሰላም ካልሽው ደጋግመሽ ራሱ እቺ አብዳ ነው የመጣችው ነው የምትባዩ ለዛ ለራስሽ ያለሽው ራስሽ ነሽ ወተሽ ምገቢበትን ለምን ትንጥዬ ነገር ሻይ ቅጠል አሻጪ ሙዴ የራስሽ ነገር ላይ ኮንፊደንስ ኑሮሽ በራስሽ መቆም ደገፍ ካልሽም በቆ ነው ሰው ይሰበራል ሰው ስለዚህ ደገፍ ሳቲ ቃና ብለሽ ቆሜ ቃና ጀነን ቀብረር እሺ ወደዋ እንደዛ ወተሽ ምገቢበትን ስራ ሊኖርሽ ይገባል ባልሽን አግጂው አክብሪው ውደጂው ቤትሽን ወዳጅ ስትሆኚ እግዚአብሔር ይወድሻል እግዚአብሔር ያከብርሻል እግዚአብሔር ቤትሽን በበረከት ይሞላዋል እግዚአብሔር አትሽ እንኳን ትደሰቻለሽ እንኳን ኑሮሽ አትሽ ትደሰቻለሽ ፊትሽ በብርሃን ይሞላል ሰላም ታገኛለሽ ሴት ልጅ የወንድ ልጅ እጅ ማየት የለባትም